ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ጠፍቻለሁ፣ ያው ይታወቃል ጠፍቻለሁ። የጠፋሁትም እንግዲህ አንዳንድ ያልተመቻቹኝ ነገሮች ስላሉ ነው። አንደኛ ዛሬ የመጣሁበት ምክንያት ብዙዎቻችሁ እንግዲህ የሃይምና የብሩክ ጉዳይ ትንሽ እየተካረረ መጥቷል እና ወደማይሆንና ወደሚያሳዝን ነገር እየመጣ ስለሆነ ብዙዎቻችሁ አብዛኞቻችሁ በሚባለው ሁኔታ እኔ ጋር እየላካችሁ ነው። እባክህን ምናምን ልጆቹ ዝም አትበላቸው እያላችሁኝ ስለሆነ አንደኛና ዋነኛው ምክንያት እንግዲህ እሱንም ለመናገር ያህል እነሱንም በቃ ምንም ማድረግ አልችልም። እንግዲህ ብዙዎቻችሁ በጣም እየጠየቃችሁኝም እየለመናችሁኝም ነው። እንደገና ደግሞ በጣም ብዙ ነው፣ እግዚአብሔርን በጣም ብዙ ሰው እያለቀሰም እባክህን እኔ በእነሱ ነው ምጽናናው፣ ልጆቼን የምረሳበት ቤተሰቤን የምረሳባቸው እነሱን ነው እያላችሁ ብዙዎቻችሁ እየለመናችሁኝ እየተማጸናችሁኝ ስለሆነ እናንተም በማክበር እንግዲህ ወደ ነገሩ ልመለስ ወስኛለሁ ማለት ነው። ምክንያቱም ይሄ ነገር ያው የፈለገ ቢሆን እንኳን የፈለገ ብናደድ እንኳን እንደ ታላቅ ወንድም ነገሮችን ለማስተካከል እሞክራለሁ ብዬ አስባለሁ። እንደገና ደግሞ አንዳንድ የማያቸው ነገሮች አሉ፣ ጥሩ ያልሆኑ ነገሮች ማለት ነው እና እነሱንም ለማስተካከል ያህል እንግዲህ ገብቻለሁ። ትንሽ ተቀየማችሁም አላችሁ። ያው ነገሩ እንግዲህ ትንሽ ያናድዳል። በጣም እንደኔ የተናደደ ሰው አልነበረም በሰዓቱ። ግን ተረጋግቼ ብዙ ነገሮችን አሰብኩ፣ አወጣው፣ አወረድኩኝ። የእናንተም ግፊት በጣም ብዙ ስላለ እናንተንም እንግዲህ በማክበር ድጋሚ መጥቻለሁ ማለት ነው። አይ አታስፈልግም የሚለኝም ካለ እንግዲህ ችግር የለውም። ግን ያው የታናሽ ወንድሜን እና የሃይሚን ነገር አደራ እያላችሁኝ ብዙ መልእክት እየላካችሁ ስለሆነ እንደገና ደግሞ በጣም ሁለት ዓመት ምናምን ያህል የለፋችሁበት ነው። እናንተም እነሱም እኛ ብቻ ሳንሆን እናንተም እንዳይለያዩ በጣም የለፋችሁበት ፍቅር ስለሆነ እንግዲህ ምንም ማድረግ አልችልም። በተቻለኝ መጠን እነሱንም መክሬ ነገሮችን ለማስተካከል እሞክራለሁ። እንደገና አንዳንድ ሳይሆን በጣም ብዙ ሰው የሃይሚ ቤትስ እንዴት ነው? እንዴት ሆነ? ሃይሚ ብቻዋን ቀረች እንደዚህ፣ እናንተ አስመሳዮች ሃይሚ ብቻዋን ለምን ቀረች? እናንተ ቤት ሰርታችሁ ምናምን። እኔ ምንም አይነት ቤት የሰራሁት ነገር የለም። ይሄ ቤት የብሩክ ነው። እንግዲህ በእናንተ ፊት ነው ቁልፍ የሰጠኝ ኑርበት ብሎ። ግን ያው ብዙዎቻችሁ እየተሳደባችሁ ምናምን እንደዛ ምናምን፣ እሱ ችግር የለውም ምንም። የኔን ስሜት ሚነካ አይደለም የሚጎዳኝም አይደለም። ምክንያቱም የወንድሜ ማለት የኔ ነው። በጣም የሱ ማለት የኔ በመሆኑ ነው እንግዲህ እዚህን የመሰለ ቤት እየኖርክ ያለሁት እና የሃይሚ ቤት የታለ ውሸት ነው ምናምን እያላችሁ ያላችሁ በጣም ብዙ ሰዎች አላችሁ። ቴክስትም ጭራሽ ደውላችሁም ጠይቃችሁኝም በስርዓት እንኳን ሳታወሩኝ ተሳድባችሁ ምዘጉ አላችሁ። ለእናንተም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ ስለ አክብሮታችሁ። እኔ አክብሬ ነው ያነሳሁላችሁ። አክብሬ ሳነሳላችሁ ደግሞ ተሳድባችሁ እንደገና ደግሞ በቮይስ ምናምን የምትሳደቡ ሰዎች አላችሁ። መልስ ለመስጠት አይደለም ግን እንደዚህ አይነት የሚያደርጉ ሰዎች አሉ። እናንተም እንድታውቁት ነው። እና ብዙዎቻችሁ ማላነሳላችሁና ምንም አይነት መልስ ማልመልስላችሁ ሰዎች እንግዲህ እንደዚህ አይነት ሰዎች ስላሉ ነው። ምክንያቱም አገር ሰላም ነው ብዬ የሆነ ሰላማዊ መልስ ወይም ሰላማዊ ጥያቄ ይጠየቃለሁ ብዬ ተደውሎልኝ በስርዓት እንግዲህ ቁጥሩ የውጭ ነው። ያው ጥያቄውን አውቀዋለሁ። ምናልባት ማስረዳበት አይነት ምክንያት ካለ ብዬ ሳነሳ ተሳድበው ምናምን የሚሰጉም አሉ እና በጣም ነው ያስገረመኝ። ይህን ያህል እኔን ለመስደብ ስልክ ከምትደውሉ ቤተሰቦቻችሁ ጋር ደውላችሁ እንዴት ናችሁ፣ ደህና ናችሁ ወይ፣ እንዴት ምን ጎደለ ምናምን ብትሉ የተሻለ ነው። ምክንያቱም እኔ ጋር የምትደውሉበት ያ ሁሉ ብር ከምታባክኑት ቤተሰቦቻችሁ ጋር፣ እናታችሁ ጋር፣ ወንድሞቻችሁ ጋር፣ የናፈቃችሁ ጋር ብታወሩበት ይሻላል። ምክንያቱም እኔ ምንም ስለማይመስለኝ ማለት ነው። እናንተ ስለሰደባችሁኝ የኔ ክብር አይወርድም ወይም ምንም ከኔ ላይ የሚቀንስ ነገር የለም። ባይሆን የእናንተን እኔ ያከበርኩበት ልክ በጣም አውርጄ ስለማየው ድጋሚ ከእናንተ ጋር ምንም አይነት ግንኙነት አይኖረኝም ማለት ነው። ያንን እንድታቁ
ያው የመጣሁበት ሁለቱ ነው። የመጀመሪያው ብሩክና ሃይሚ ያሉበት ሁኔታ ብያቸዋለሁ። በሁለተኛው ደግሞ ቤቷ የታለ እሷ ምንም የያዘችው ነገር የለም ምናምን ያላችሁ እኔ ከመጀመሪያው ጀምሮ ይሄንንም ያንንም እኩል አስኪጄ በሚገባ ተጠናቆ ነው ያለው እና ሁሉ ነገር አልቆ አሁን ብቻውን ቁጭ ብሎ ነው ያለው። አሁን ግን ያው ወደየቦታው እመልሰዋለሁ ማለት ነው። በጣም በንዴት ላይ ስለነበርኩኝ ብዙ ነገሮችን አቁሜ ነበረ። አሁን ሁሉ ነገር አልቆ ተጠናቆ ድጋሚ ተነስቼ ምንም ያህል ብናደድም ታናሽ እህቴ ነች፣ በጣም ነው መወዳት። ያው ብናደድባትም ታናሽ እህቴ ነች። ይሄን ያህል እንትን ምልበት ነገር የለም። ትንሽ እነሱ የሆነ ቤዝ ከያዙልኝ ብዬ ነበረ እንደዚህ ስለፋ የነበረው እና ችግር የለውም። እሱን አሳያቸዋለሁ ቀጥታ ወስጄ ያለምንም እንትን። መጀመሪያ ይሄን ቤት ታያላችሁ፣ ከዛ በኋላ ወስጄያችሁ ደግሞ እዛ ታያላችሁ እና ትንሽ እያየሁት ያለውን ነገር ፍፄ ወንድማችን ፍፄ ትንሽ እየሰራ ያለው ስህተት እየታየኝ ነው። ያው እኔ ዝም ያልኩት በፍቅር መሀል ጣልቃ አልገባም ከዚህ በኋላ ብዬ ነበረ። ግን ደግሞ ያው የእናንተም ጥያቄ እንግዲህ አክብራችሁኝ ይሄን ነገር አስተካክል አንተ ከሌለህ እያላችሁኝ ስለሆነ እስቲ በቃ ጥያቄያቸውን ለአንዴና ለመጨረሻ ለማስተካከል እሞክራለሁ ብዬ ተነስቼ መጥቻለሁ እና ፍፄ በዚህ አጋጣሚ ልምከርህ፣ እንደዚህ አይነት ነገር ውስጥ ባትገባ ጥሩ ነው። ወንድምህን ብትከላከልለት ማንም ምንም አይመለከተውም። ወንድምህን መደገፍ፣ ወንድምህን ከሱ ጋር አብሮ መሆን ማንም ሊከለክል አይችልም። ግን እየሰራ ያለው ስህተቶች አሉ። ወንድምህን መደገፍ ማለት ሴት ይዞ መጥቶ ቤት እና ይቺ ትሻላለች አይባልም። ምክንያቱም ሃይሚ 2 ዓመት ከምናምን ሆኗታል። እኔም እኮ ከናኒ ጋር 5 ዓመት ምናምን ሆኖኛል እና እኔ ጋር ሴት ይዘው መጥቶ የሆነ ሰው እንትን ቢለኝ እኔ ልቀበለው አልችልም። ስለዚህ ያው ባይጋቡም ፍቅረኛሞች ናቸው። እኔም አልተጋባውም እሱም አልተጋባም፣ ግን ፍቅረኛሞች ናቸው። ኦሬዲ አንድ ቤት ነው የሚኖሩት። ስለዚህ እንደዚህ አይነት ነገር አቁም። ወንድምህን መደገፍ ማለት ከተለያዩ ከሚመጣበት ችግሮች አንጻር እንጂ እንደዚህ አይነት ሰው ሴት ይዞ መጥቶ እሱን የሚያለያይ ነገር ማድረግ ትንሽ ተገቢ አይደለም ብዬ አስባለሁ። እና ብሩክ ደግሞ ምንድነው ቆፍጠን በል፣ ቆፍጠን የሆነ ኮራ ጀነን በል እንጂ ይኸውልህ ስትልፈሰፈስ ትናቃለህ። እንዳትናቅ ደግሞ ቆፍጠን ማለት አለብህ። ቆፍጠን ማለት አለብህ። ዝም ብለህ እንትን አትበል። መጀመሪያ ተረጋጋ፣ ራስህን አረጋጋ። ለይቅርታ ዝግጁ ከሆንክ ሁሉ ነገርን ጨርሰ ጣጣህን ጨርሰ ለይቅርታ ዝግጁ ስትሆን ሄደ ይቅርታ ጠይቅ። እንደዚህ እንዲህ በመሆን አይደለም። ቆፍጠን በል የኔ ወንድም አይደለ እንዴ? ምንድነው እኔ ሌላ ሰው እየመሰልከኝ ነው። እና ቆፍጠን በል መጀመሪያ ራስህን አረጋጋ። ለይቅርታው ትደርሳለህ። ይቅርታ ማለት ትደርስበታለህ። እሷም እንግዲህ ትቀበላለች። የትም ልትሄድ አትችልም። አንተንም ሁለታችሁም ትዋደዳላችሁ። ምንም ልትለያዩ ማችሉ ሰዎች ናችሁ። በመሃላችሁ በጣም ብዙ ሰዎች ስላሉ እንድትለያዩ እንኳን የሚፈቅድላችሁ ስለሌለ ሁለታችሁ የተሳሰራችሁ ስለሆናችሁ መጀመሪያ ራስን አረጋጋ፣ ጎፍጠን በል፣ ረጋ በል። ብዙ ነገሮች የምታስተካክላቸውን አስተካክል። ከዛ በኋላ ይቅርታው ይደርሳል። እሷም ትቀበላለች። የምታስተካክላቸውን በሙሉ መጀመሪያ አስተካክልና ሂድ። ከዛ በኋላ ሁሉም ነገር ይፈታል ብዬ አስባለሁ። ለማንኛውም የብሩክና የሚ ነገር ገብቼበታለሁ ስላችሁ ለማስተካከል በቃ እንደ ድሮዬ እንግዲህ እኔ በምታቁኝ በማስታረቅ ሁለቱ እንዳይለያዩ በማድረግ ነው። በመሃል ግን የማይሆን ነገሮች ተፈጠረና ትንሽ ንዴት ላይ ነበርኩኝ። እስቲ ንዴቴን ዋጥ አድርጌ ደግሞ እንደ ታላቅነቴ እንደ ታላቅ ወንድምነቴ ነገሮችን ለማስተካከል ነው እንግዲህ ዛሬ የመጣሁት። ያው አለው ለማለት ያህል ነው። እንግዲህ ኑና ይሄ ቤት ያው ነጭ ነው እንዳይመሳሰልባችሁ። ይሄ ብሩክ የሰራው የብሩክ ቤት ለኔ ሰጠኝ ማለት ነው። ታስታውሳላችሁ። ይኸው ኑና እቃ አለው ማለት ነው። ይሄኛው ቤት እቃ አለው። ያው እንደምታዩት እቃ አለው አይደል? ካሜራማን እቃ አለ፣ ባዶ አይደለም ማለት ነው።
ቀጥሎ ደግሞ ወደ ኪችኑ እንመለሳለን። ወደ ኪችኑ ስንመለስ እንግዲህ ኪችኑ ከለሩ ይሄ ነው። ኪችኑ ከለሩ ይዩት። እንደገና እቃዎች አሉ፣ እዚህ ውስጥ ብዙ እቃዎች አሉ። ኪችኑንም ከለሩንም ይዩ እንድትለዩዋቸው ነው። አንድ አይነት ስለሆኑ እኔ ምንም አይነት ሁለቱ ላይ የተለያየ ነገር መፍጠር ስላልፈለኩኝ የእሱንም ቤት በማሳመር እንደ በቃ እሱም ታናሽ ወንድሜ ነው፣ እሷም ታናሽ እህቴ ነች። ምንም አይነት ነገር ሳይቀነስ ሳይጨመር አንድ አይነት ለማድረግ በጣም ጥሪ ያለው እንግዲህ ሁለቱም በሚያምር ሁኔታ አልቋል። ብዙዎቻችሁ የሀይሚ ቤት ምናምን እያላችሁ ሰላላችሁ ነው ዛሬ ማሳያችሁ እና ቀጥታ ወደዛኛው ቤት ነው የምንሄደው። እንደገና ውጪውንም ታዩታላችሁ። ና ተከተለኝ። እንግዲህ ውጪውን ይዩት፣ በደንብ ይዩት። ውጪውን ይዩት፣ ቦታውንም ይዩት። ቦታውን ይዩት ምን አይነት እንደሆነ፣ እዛ ደግሞ ስትሄዱ ምን አይነት ሰፈር እንደሆነ አንድ አይነት እንዳልሆነ እንድታቁ። ይሄም ያው እንግዲህ ነጭ ነው፣ አንድ አይነት ነው። በሩም በደንብ አሳያቸው፣ አንድ አይነት ነው። ምንም የተለየ ነገር የለም። ና እና እንግዲህ እላችኋለሁ ፍጹሜ ትንሽ እያበሳጨኝ ነው። ና እንጂ በዚህ በኩሉን ጀርባዬ ነው እንደምትቀርጸኝ እና ያው ፍጹሜ ትንሽ አናዶኛል ሳይሆን በቃ ማየውን ነገር ነው እያደረገ ያለው። ማየውን ነገር ስለሆነ ነገሮችን በተረጋጋ ሁኔታ እንድትፈቱ ፈልጋለሁ። ፍጹሜም ብሩኬም እንግዲህ ያው ሰፈሩ አዲስ ሰፈር ስለሆነ ነው እንደዚህ አይነት ተጀምረው ምናምን ያላላቁ ቤቶች የምታዩት። ምን አይነት ሰፈር ነው እንዳትሉና ያው ፍጹሜ ድጋሚ ተናግሬያለሁ። ነገሮችን ለማስተካከል ሞክር። እያየሁት ያለው ነገር ብዙም ደስ አይልም። ብዙም ደስ የሚል ነገር ስላልሆነ አስተካክልልሃለሁ። እንግዲህ ብሩኬም ይቅርታ ማለት ጥሩ ነው። ይቅርታ መጠየቅ መሸነፍ አይደለም። አንዳንድ እያየሁት ያለውት ነገር ጥሩ ስላልሆነ ምናልባት አንተ ይቅርታ ስለጠየቅ የተሸነፍክ የመሰላቸው ሰዎች አሉ። ግን እንደዛ አይደለም፣ አልተሸነፈም። በጣም እንደውም ትልቅነቱን ያሳየው። ለፍቅር ደግሞ ዝቅ ማለት ምንም ደስ የሚል ነገር ነው እንጂ የሚያናድድ ነገር አይደለም። ለፍቅር ዝቅ ማለት ደስ የሚል እንጂ የሚያናድድ ነገር አይደለም። ስለዚህ ለፍቅር ዝቅ ስላልክ ማንም የፈለገውን ቢልህ አንተ ወደፊት ሄድና መጀመሪያ ራስን አረጋግተህ ሃይሚን ይቅርታ መጠየቅ ነው አይደል አላማ። ሃይሚን ይቅርታ ጠይቅ። በቃ ማንም እንትን ሊል አይችልም። በጣም የሚወዱ እህቶች አሉ። በአንተ ምክንያት እኔንም በጣም የሚወዱኝ ያንተ እህቶች የኔ እህቶች ማለት ነው አሉ። ስለዚህ ምንም ያሳስብ ነገር የለም። ይቅርታ ጠይቅ፣ ታረቅ፣ አብረሁን። ያው ሰፈሩ ትንሽ አዲስ ሰፈር ነው፣ አስፋልት ምናምን እየተሰራ ነው። ካሜራማኑ ራሱ በችግር ነው እየቀረጸ ያለው። ያው እየደረስን ነው። የጀርባና ፊት ናቸው ብያቸዋለሁ ከዚህ በፊት። አይ ይደክማል እና ደርሰናል። እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን አለን። እሺ አሁን ይለያያል አይለያይም? ሰፈሩ ይለያያል አይለያይም? ይለያያል። ና ተከተለኝ። ቅድም ያያችሁት ሰፈር እንግዲህ በፊት ለፊቱ ቤቶች ምናምን አሉ። ይሄ ደግሞ ኖርማል ነው፣ አንድ አይነት ነው። ቤቱን እዩት፣ በደንብ እዩት። ኑ ግቡ። ቤት ለምቦሳ እያላችሁ ግቡ። እሺ ይለያያል አይለያይም? አሁን አሰራሩ ራሱ ይለያያል። ይሄ ማለት የሃይሚ ቤት ነው። አንድ አይነት ነው እንግዲህ ሁሉ ነገሩ አንድ አይነት ነው። ትንሽ የሚለያዩ ነገሮች አሉት። እንደገና ደግሞ ቅድም ኪችኑ ያኛው ምን አይነት ከለር ነው ብያቸዋለሁ? ነጭ። ይሄኛውስ? ና እስቲ ካሜራማናችን ግባ።
ይሄ ደግሞ እንደምታዩት ብሉ ብላክ ይባላል። በጣም ነው የሚያምረው። አልቋል እንግዲህ እንደምታዩት ሁሉ ነገር አልቋል። ይኸው እዚህ ዕቃ ማጠቢያ ሁሉ ነገር ተጠናቆለታል። ምንም የቀረው ነገር የለም ቤቱ። ያው መጨረሻ ላይ መልእክት ስለማስቀምጥ ማለት ነው እነሱ። ያው እንደምታዩት ሳሎንም አለ። በስመ አብ ወወልድ ወመንፈስ ቅዱስ ወደ አምላክ ተዘግቶ ስለቆየ ያስፈራል። ያው ሁሉ ነገር አልቆ እንደምታዩት ያው በሚያምር ሁኔታ ነው እንግዲህ ያለው ቤቱ። ያምራል፣ በጣም ያምራል። እናንተም ያው እዚህ ጋር ደግሞ በዚህ ደግሞ የልጆች ቤት መግቢያ እና መኝታ ቤት አላት ሀይሚ ማለት ነው። እንደምታዩት ይሄ መኝታ ቤት ነው። ና ተከተለኝ እስኪ ና። ይሄ መኝታ ቤቱ ነው ማለት ነው። ይሄ ደግሞ ሻወር ሽንት ቤቷ ነው ማለት ነው። እንደምታዩት ሁሉ ነገር አልቆለት በጥንቃቄ ነው ያለቀው። ሁሉ ነገር አልቋል። እንግዲህ ምን ልላችሁ ነው፣ ይሄ የሀይሚ ቤት ነው። ምንም እሷ እንትን ሳትል ምናምን የምትናደዱ አትናደዱ። ይኸው ይሄን የመሰለ ቤት እንግዲህ ያው በዛኛው ነው ያው እኔ ምንም አይነት ገቢ ባላደርግበትም ግን ጉልበቴን በጣም ገቢ አድርጌበታለሁ ማለት ነው። ይሄንን ለማሰራት በጣም ብዙ ውጣ ውረዶች ውስጥ ገብቼ ነበር ከሰራተኛ ጋር ከምን ጋር። ያው ያንን ነገር ለመናገር ሳይሆን የጠየቃችሁኝን ጥያቄ ለመመለስ ነው እና ይሄንን ይመስላል የሷ ቤት። ያው መልእክቱ ደግሞ ሀይሚና ብሩክ በቃ አዲስ አበባ ማትኖሩ ከሆነ ይሄው ሙሉ ነገር አልቋል። ኑና እዚህ መኖር ትችላላችሁ። እኔ እዛ ጎረቤታችሁ ነኝ። ቡና ምናምን ሲፈላ ትጠራላችሁ፣ እናንተም ትጠሩኛላችሁ። ካለዛ ያው አትጥሩኝ። ግን ቀሉ ይቅርና ግን መታችሁ መኖር ትችላላችሁ። ሁሉ ነገር አልቋል። ያው ኪችኑ ምንም ካልሆነ ደግሞ እንግዲህ ሀይሚ የምታስገባበት ሰው ካለ ታስገባለች በሷ በኩል። ካልሆነ ደግሞ እንግዲህ አከራይቼ ሙሉ ነገር ጣጣውን ጨርሼ አከራይቼ ወደ እሷ አስተላልፋለሁ ማለት ነው። ሙሉ ነገር ያለቀለት ነው። ያው ይሄንን ለማለት ነው። ብሩክና ሀይሚ ይለያያሉ ብላችሁ የምታስቡ ሰዎች አይለያዩም። ያው እኔ በተቻለኝ አቅም እንግዲህ እንትን ለማለት እሞክራለሁ። ሌላ ነገር ከሌለ ማለት ነው። ሌላ ነገር ቤተሰብን የሚነካ እናትን የሚነካ አይነት የሆነ ቤተሰብ ወንድም ምናምን የሚነካ አይነት ክብር የሚነካ ከሌለ ነገሮችን ለማስተካከል እሞክራለሁ። ግን እላፊ ነገር የሚመጣ ከሆነ ድጋሚ የማይሆን ነገር ውስጥ ስለምንገባ ያን ነገር ከአሁኑ ነው እንድታስቡበት እፈልጋለሁ። ብሩክና ሀይሚ ሁለታችሁ ደግሞ ትዋደዳላችሁ። በቃ እመኑ፣ አትፎግሩና። ምንን ነው ለምንድን ነው የምትፎግሩን? ደግሞ ሲደክምሽ ማለት ነው ሀይሚ እዚች ጋር መተሽ እንደዚህ ብለሽ ምናምን መቆም ትችያለሽ፣ ፎቶ መነሳት ትችያለሽ። እና ያው ቤቱን አይታችሁታል። በጣም ነው የሚያምረው ቤቷ። የሌለ ያበደ ቤት ነው። ምንም ማድረግ አይቻልም። የሚመችህ እዚህኛው ነው። እዚህ ኑር ብላ እንደውም ሁላ ፈቅዳልኝ ነበር። እኔ ደግሞ ቀድሜ ደግሞ እዛ ገብቼ ነበረ። ትንሽ የሚቀሩት ነገሮች ነበሩና ሙሉ ነገሩን እስኪያልቅ ድረስ ትንሽ አስለፍቶኛል። ብቻ ለማንኛውም ይሄ የሀይሚ ቤት ነው። በቃ አለቀ። በጣም ነው የምወዳችሁ። ካያችሁት ሙሉን ካያችሁት እንግዲህ ይሄ ነው የሀይሚ ቤት። አልያዘችም ምናምን አትበሉ፣ አትጨናነቁ። ይዛለች፣ ይሄን የመሰለ ቤት ይዛለች። አትጨናነቁ። እወዳችኋለሁ። በሚቀጥለው ጥሩ ነገር እንድትሰሙ ለማድረግ እሞክራለሁ። በተቻለኝ አቅም ጥሩ ነገር እንድትሰሙ ማደርግበት ቪዲዮ ያርግልኝ ብዬ እለምናለሁ። እንግዲህ እናንተም የምትሳደቡ ሰዎችም አላችሁ፣ ይመቻችሁ። ግን በጣም ብዙ የሚልኩልኝ ደግሞ ለነሱ ስል ነው እንግዲህ እንደዚህ ያደረኩት። ይመቻችሁ። ወዳችኋለሁ። ቻው